ሰላም ፋሚሊ እንዴት ናችሁ? ዛሬ በጣም ኢምፖርታንት የሆነ ቶፒክ ነው የምናወራው ማለት ነው። ኦኬ ያው ቻርት ላይ አንገባም፣ ነገር ግን ጀስት ኖታችሁን ያዙና በደንብ ሪፍሌክት ያደረጋችሁ ኖት እየወሰዳችሁ ይህንን ክላስ ብትወስዱት እመክራችኋል። ምክንያቱም እስካሁን የተማራችሁት ነገር ሆነስሊ ይህንን አፕላይ የማታደርጉ ከሆነ እና ይህንን አንደርስታንድ የማታደርጉ ከሆነ ቤዚካሊ ምንም ጥቅም የለውም ማለት ነው። እና ትሬደር ለመሆን ኦር ደግሞ ላይክ ሰክሰስፉል የሆነ ትሬደር ለመሆን ፕሮፊታብል የሆነ ትሬደር ለመሆን ከሚያስፈልጉ በጣም ክሩሻል የሆኑ ነገሮች ሊትራሊ መለያው ማለት ይቻላል አንደኛው ትልቁ ፓርት ይሄ ነው፣ ሪስክ ማኔጅመንት ማለት ነው። ስለዚህ ይህንን ካልተረዳችሁ ኦር ይህንን አፕላይ ማድረግ ካልቻላችሁ በጣም ነው የሚከብዳችሁ ትሬዲንግ ማለት ነው። እና እኔ I learned this the hard way። ነገር ግን እናንተ ያው ስትጀምሩ ስፔሻሊ ይህንን አፕላይ አታረጉም አብዛኞቻችሁ፣ እና አፕላይ ማድረግም ብቻም ደግሞ ሳይሆን አንደርስታንድም አታረጉትም አፕላይ በምታረጉበት ደረጃ ማለት ነው። ለዛ በጣም ብዙ ሰው ሲሸወዳ ያለው ማለት ነው። ያው እኔም ቤዚካሊ ተሸውጃለሁ ማለት ነው። ነገር ግን እንዳልኳችሁ ነው፣ ላይክ በጣም አንድ ሰው በጣም ትንሽ ኤጅ ሊኖረው ይችላል፣ ግን ሪስክ ማኔጅመንቱ በጣም አሪፍ ከሆነ he can stay in the market። ምክንያቱም ማርኬቱ it's all about survival እና ሰርቫይቭ ለማድረግ እነዚህን ነገሮች በደንብ ደግሞ አንደርስታንድ ብታረጉ በደንብ ይረዳቸዋል ማለት ነው። እንዳልኳችሁ ይሄ መለያ ሊሆን ይችላል ማለት ነው ከፕሮፊታቢሊቲ እና ከእንግዲህ ሉዚንግ ትሬደር ላይክ መለያ ሊሆን ይችላል። ቤዚካሊ በደንብ እንድትረዱት እና እኔ ደግሞ ሪስክን ማኔጅ ሳደርግ ኦር ደግሞ ሪስክን ስረዳ በትሬዲንግ ውስጥ ከምን አንጻር እንደምረዳው ጀስት ጠቅላላ አድርጌ ልንገራችሁ ማለት ነው። እዚህ ጋር ከፊት ለፊታችሁ የምታዩት እንግዲህ እንደ ትሬደር ትልቁ ስራችን ባይዜ ሪስክ ነው። ሪስክን ማኔጅ እና ኮንትሮል ከማድረግ ውጪ ምንም የምንሰራው ነገር የለም። ኦኬ ስለዚህ ማርኬት ውስጥ ኢንቮልቭ ስናደርግ በመጀመሪያ ማለት ነው ባይም ስንል ሴልም ስንል የመሳሰሉ ነገሮች ማርኬቱ በእኛ አቅጣጫ እንዲሄድ ምንም የምናደርገው ነገር የለም። ኦኬ ብዙ ሰው ለምሳሌ ባይ ስላልነው ዋጋ የሚጨምር ሊመስለው ይችላል። ራይት እዚህ አንተ አናሊሲስ ምናምን ኦር ያንቺ አናሊሲስ ምናምን አይደለም ትሬዱን ለምሳሌ ዋጋውን የጨመረው። ራይት እዚህ ማርኬቱ በቃ በራሱ መንገድ ተንቀሳቀሰ። ነገር ግን እኛ ጀስት አይተን ኤጃችንን ነው አፕላይ ያደረግነው ማለት ነው አይደል? እዚህ ገንዘቡ ሜክ ስናደርግ በዛ ምክንያት ያው ገንዘቡን እኛ የሰራን ይመስለናል፣ ግን ቴክኒክሊ እኛ አይደለም የሰራነው። ያው ገንዘቡን ጀስት ማርኬቱን የሰጠን ማለት ነው። የኛ ስራ ገንዘቡን መስራት አለመስራት ሳይሆን ኦፍኮርስ ኤጃችን አፕላይ ማድረግ እንዳለ ሆኖ ትልቁ ስራችን ግን ሪስኩን ኮንትሮል ማድረግ እና ማኔጅ ማድረግ ነው። በቃ ከዛ ውጪ በቃ ትልቁ የትሬደር ስራ ይሄ ነው ቤዚካሊ ማለት ነው። ኦኬ ቤዚካሊ ሪስክ ስንል ለአራት መክፈል እንችላለን፣ እንመጣለን በደንብ በዲቴይል ሁሉንም። ነገር ግን የመጀመሪያ ኖ ትሬድ ብዬ ያስገባሁበት ምክንያት አለኝ፣ እናየዋለን። we have a conservative risk, okay we have a normal risk and ደግሞ we have an aggressive risk ማለት ነው። ስለዚህ እንደ ትሬደር የትኛው ሪስክ ለየትኛው ኮንዲሽን፣ የትኛው ሪስክ ለየትኛው ሴትአፕ እና የትኛው ሪስክ አሁን ላለሁበት ሲቹዌሽን አፕላይ ያደርጋል የሚለውን ነገር መወሰን ትልቁ ስራችን ነው ማለት ነው። ኦኬ ስለዚህ አሁን እነዚህ ቤዝድ ኦን ዋት ብዬ የከፋፈልኩላችሁ ነገሮች በደንብ ያዟቸው። ለምሳሌ አብዛኞቻችሁ አሁን ለምሳሌ ይሄንን ስንጀምሩ አያሱም እንግዲህ ሜቢ ካፒታል በደንብ ላይኖራችሁ ይችላል፣ ኦር ደግሞ ኢንካም በደንብ ላይኖራችሁ ይችላል ማለት ነው አይደለ? ስለዚህ እንደዚህ አይነት ሰው ትሬዲንግ ላይ ሲጀምር ምን አይነት የሪስክ አፕሮች ነው መጠቀም ያለበት ስንል፣ ለምሳሌ ያክል እኔ ፐርሰናል አድቫይዝ የማደርገው ኤኒዌር በቃ ያላችሁ ሀብት ኦር ጀስት ላይክ ያላችሁ ካፒታል ጠቅላላ በስማችሁ ያለው ብር $500 በታች ከሆነ ኦኬ your risk approach should be like this side of the chart ማለት እንችላለን ማለት ነው። ኦኬ ስለዚህ ለምንድን ነው ስፔሻሊ ደግሞ ኢንካም ከሌላችሁ፣ ኦኬ ስለዚህ የሆነ ገንዘብ ኖሯችሁ ያንን ገንዘብ ድጋሚ የምትተኩበት ኢንካም ከሌለ ኦር ደግሞ ያንን ገንዘብ ለመተካት ረጅም ጊዜ የሚፈጅባችሁ ከሆነ ኮንዘርቬቲቭ ሪስክ ብትጠቀሙ አድቫይዝ አደርጋችኋለሁ። አሁን ኮንዘርቬቲቭ ሪስክ ምን ማለት እንደሆነ በደንብ በዲቴይል እንመጣበታለን። ኦኬ ጀስት እነዚህ ነገሮች መጀመሪያ ዲስከስ ላድርጋችሁ ብዬ ነው። ኦኬ በኢንካም ሌቭላችሁ ይለያያል አፕላይ የምታደርጉት ሪስክ። አሁን ብዙ ጊዜ ችግራችሁ ምንድነው? አሁን ለምሳሌ አንዳንድ ሰው ጀስት ያለው ብር በቃ ጀስት $100 ወይ $200 ነው ይሁንና
ጅስ ቀጥታ ሙሉ አካውንቱን ወይ 50% ኦፍ ዳ አካውንት ሪስክ ሲያደርግ በጣም አያለኝ። እኔም ማድረግ የነበረው ነገር ስለነበረ ማለት ነው። which is basically an aggressive risk ማለት ነው። ሲጀመር ያው ፉል ፖርት ማድረግ or 50% 100% ሪስክ የምናደርግበት ሲቹዌሽን ያው እንደ ጀማሪ ትሬደር አይመከርም። ኢቨን ዶ አካውንት ፍሊፕ ለማድረግ ያው በዛ አፕሮች ቢሆንም ማለት ነው። ስለ አካውንት ፍሊፒንግ የመሳሰሉ ነገሮች ኢን ፊውቸር ኮሚኒቲውን ጆይን ስታደርጉ አንዳንድ ቲፖች ሰጣቸዋለሁ፣ የራሴን የምጠቀማቸው ነገሮች ማለት ነው። ነገር ግን እሱ አግሬሲቭ ሪስክ ነው። ስለዚህ ያላችሁ ካፒታል ትንሽ ከሆነ ኢንካም ከሌላችሁ ኦር ደግሞ ያላችሁ ኢንካም ቶሎ ገንዘቡን ሊተካላችሁ የማይችልበት ሌቭል ከሆነ አግሬሲቭ ሪስክ ጭራሽ መምረጥ የለባችሁም። አግሬሲቭ ሪስክ ማለት ነው ፐርሰናል አካውንት ከሆነ አንደኛ ከ$500 በታች ከሆነ ያላችሁ ፐርሰናል አካውንት እንትን ባትሉ ፕሪፈር አደርጋለሁ የምመክራችሁ ማለት ነው። ቤዚካሊ ለምንድን ነው ያችን $500 ለምሳሌ ጀስት በ$40 የ$5000 አካውንት መግዛት ትችላላችሁ ፈንድድ አካውንት ላይ ማለት ነው። ስለዚህ በዛ ትንሽዬ አማውንት ጥሩ ሌቨሬጅ ታገኛል። አትሊስት የ$5000 አካውንት የ$10000 አካውንት ማንቀሳቀስ ትችላላችሁ ማለት ነው። ኦፍኮርስ መጀመሪያ ፓስ ማድረግ ይኖርባቸዋል የመሳሰሉ ነገሮች ራይት። ነገር ግን አት ዘ ፈርስት ይር እናንተ ማሰብ ያለባችሁ በቃ ትሬዲንግ ላይ ገንዘቡን መስራት ሳይሆን ኤክሰርሳይዝ ማድረግ ነው። ኦኬ ትሬዲንግን መልመድ ነው፣ ኤጃችሁን መገንባት ነው። ኦኬ ጥሩ ሃቢቶችን፣ ሪስክ ማኔጅመንት፣ የተለያዩ ነገሮችን አፕላይ ያደረጋችሁ መማር ነው ፎከሳችሁ መሆን ያለበት የመጀመሪያው ዓመት ማለት ነው። ሶ እሱን ስታረጉ የመጀመሪያችሁ ዓመት ላይ በጣም ብዙ ስህተት ነው የሚኖራችሁ ማለት ነው። በጣም ብዙ ስህተት፣ የኤክስኪዩሽን ኤረሮች ይኖራችኋል። ኤጃችሁን ገና በደንብ እየለመዳችሁ ነው ራይት። ማርኬቱን ገና እየለመዳችሁ ነው። ማርኬቱ ከአንድ ሳይክል ወደ ሌላ ሳይክል ሲቀየር፣ ወደ ኮንዲሽን ሲቀየር እዛ ጋር ስትረግል ታደረጋላችሁ የመሳሰሉ ነገሮች። ሶ እነዛን ስህተቶች አይደንቲፋይ እስክታደረጉ ድረስ በተቻላችሁ መጠን ገንዘባችሁ መጥፋት የለበትም። ኦኬ ሰርቫይቭ ማድረግ መቻል ይኖርባቸዋል። ስለዚህ እንደዛ አይነት ፖዚሽን ላይ ሆናችሁ ደግሞ ለምሳሌ ትንሽያ ካፒታል ኖሯችሁ ኢንካም ሳይኖራችሁ ቀጥታ አግሬሲቭ ሪስክ ስገቡ ለትንሽ ስህተቶች ብዙ ነው የምትከፍሉት ቤዚካሊ። ስለዚህ ለዛ ጀስት ፐርሰናል አካውንት ባይሆንና ራይት ፈንድድ አካውንት ቢሆን ለምሳሌ እንዳልኳችሁ 500 ያለው ሰው ጀስት $50 አውጥቶ የ5000 ወይ 10000 በዲስካውንት ምናምን መግዛት ይችላል። ያ ብዙ ትሬድ መግባት እንዲችል ያደርገዋል። ያንን አካውንት አልፎ ገንዘብ መስራት ምናምን ሳይሆን ኦፍኮርስ ያ ወደፊት የሚመጣ ነገር ነው። ነገር ግን ያ በተወሰነ ሰርቫይቭ ለማድረግ ይቀለዋል። ኦኬ ሪስክ እንደ ልቡ ማድረግ ይችላል የመሳሰሉ ነገሮች ማለት ነው። ሶ ለፈንድድ አካውንትም እንዴት መጠቀም እንደምትችሉ መጣባችኋል በዚህ ቪዲዮ። ባይ ዲስ ታይም ስጨርሱ ስለ ሪስክ በደንብ ተረድታችሁ ነው የምትሄዱት ማለት ነው። ኦኬ ሶ ቤዚካሊ ያላችሁ ካፒታል ማተር ያደርጋል ማለት ነው። ኦኬ ስለዚህ ያላችሁ የኢንካም ሌቭል የመሳሰሉ ነገሮች እያያችሁ እሱ አሁን ይሄ ለእያንዳንዳችሁ ሰዎች ይለያያል። ስለዚህ ይሄ ነው የምለው ነገር አይደለም። ጀነራሊ ግን እንዳልኳችሁ ጀስት ኢንካም ከሌላችሁ ምናምን ነገር ኢንካማችሁ ላይ መስራት ነው አድቫይዝ ማድረጋችሁ። ሳይድ ሃስል፣ ኮሚሽንስ የመሳሰሉ ነገሮች ሴትአፕ አድርጋችሁ ትንሽ ኢንካም ጀነሬት ለማድረግ ሞክሩ እና ትሬድ ስታረጉ በቃ ሂር ወይ እንዳልኳችሁ ቴስት እያደረጋችሁ ትሬድ አለማድረግ፣ ገንዘቡን አታባክኑት። ኦኬ በዴሞ መለማመድ ሴቪንጋችሁ ከፍ እስኪል ድረስ። ኦኬ ኦር ደግሞ ኮንዘርቬቲቭ ሪስክ። ኮንዘርቬቲቭ ሪስክ ማለት ፐርሰናል አካውንት ትሬድ አለማድረግ ትንሽ ከሆነ አይላችሁ አማውንት። ዴን አጌን ደግሞ ፈንድድ አካውንትም ስትገዙ ደግሞ የምትጠቀሙት የሪስክ አይነት ኮንዘርቬቲቭ ሪስክ ነው። which means ፈንድድ አካውንት ላይ ከሆነ ኮንዘርቬቲቭ ሪስካችሁ anywhere from 0.25 በቃ እስከ በጣም በዛ ከተባለ 0.5% ነው ሪስክ ማድረግ ያለባችሁ። ኦኬ 0.5 ራሱ ትንሽ ከፍ ሊል ይችላል ለአንዳንዶቻችሁ ማለት ነው። ይሄ ምንድነው? ያንን አካውንት ገዝታችሁ ድጋሚ ለመግዛት ያው ታይም ይፈጅባችኋል። ኦኬ ገንዘቡን አፎርድ አታረጉም። ስለዚህ ለመማር ስለሆነ to survive longer ሪስካችሁን በጣም ማሳነስ ይኖርባችኋል። አይ ኖ ፕሮፊቱም ያንሳል። ነገር ግን እንዳልኳችሁ ዋናው ፖይንቱ ፕሮፊት አይደለም አዲስ ሌቭል ማለት ነው። ስለዚህ ያላችሁን ካፒታል ኢንካም እስክታሳደጉ ድረስ try to be on this side ማለት ነው። ሌላኛው የሴትአፕ ኳሊቲ ያልኩት ሴትአፕ ኳሊቲ እንዴት ነው ሪስካችንን ሊለይ የሚችለው ስንል ለምሳሌ ለሁሉም ትሬድ ለምሳሌ ዝም ብለን አሁን ለምሳሌ ኖርማል ሪስክ ስንል ለምሳሌ 1% ብለን እናምጣው። አሁን ይሄ we are talking about funded account
ስለ ፐርሰናል አካውንት እንግዲህ እንዳልኳችሁ ጀስት ወይ ሜቢ ግሩፕ ውስጥ ከገባችሁ በኋላ ስለሱ እናወራለን ማለት ነው። አሁን ግን አሱም የማደርገው ያው በፈንድድ አካውንት ነው የምትጀምሩት ብዬ በዛ አሱም አድርጌ ነው የማወራው። ስለዚህ ኖርማል ሪስክ ኦን ፈንድድ አካውንት ለምሳሌ 1% ሊሆን ይችላል ማለት ነው። ስለዚህ 1% ኖርማል ሪስካችሁ ስለሆነ ብቻ ለማንኛውም ሴታፕ 1% ሪስክ አይደረግም። ለምሳሌ ያክል እኔ የተለያዩ አይነት ሴታፖች አሉኝ ስሩ ዳታ ቢልድ ያደረግኩት። አንዳንዱ ሴታፕ ኳሊቲው በጣም አሪፍ ነው፣ በጣም ሃይ ፕሮባብል የምልበት ሴታፖች አሉ። ብዙ ነገር ቲክ ያደረገ ኦልሞስት ሁሉንም ነገር በቃ ፐርፌክትሊ ቲክ ያደረገ ነገር በቃ ኳሊቲ ሴታፕ የምለው ሊሆን ይችላል። አሁን ለዛ ሴታፕ የምሰጠው የሪስክ አማውንት እና ጀስት ትንሽ ኤክስፐሪመንት ለማድረግ ቴስት ለማድረግ የምሰጠው አማውንት ደግሞ ይለያያል። ስለዚህ እንደዛ ሲሆን ሴታፑ ጥሩ ካልሆነ፣ ትንሽ የተጠራጠርኩት ነገር ከሆነ፣ ታይሚንጉ ልክ ካልመጣልኝ፣ የሆነች ነገር የሚጎለው ነገር ያለ ከመሰለኝ፣ ነገር ግን ስቲል ፖቴንሻሉ ጥሩ ከመሰለኝ ኦኬ ቤዝድ ኦን ማይ ዳታ ነው፣ ግምት አይደለም እንዳልኳችሁ፣ ኮንዘርቬቲቭ ሪስክ ሰጥቼ ሞክረዋለሁ ማለት ነው። ያንን ሴታፕ አሪፍ ሴታፕ ከሆነ I would give it 1% ኖርማል ሪስክ ሰጠውና እቀጥላለሁ ማለት ነው። ዴን በጣም አሪፍ ከመሰለኝ which is ኮንዲሽኖቹ ተስተካክሎ ኤቭሪቲንግ እንትን ብሎ ዴን አጌን ጀስት አካውንቱንም ቶሎ ማለፍ ከፈለኩኝ ሜቢ እስከ 2% and maybe 2.5 ምናምን አካባቢ ሪስክ ላደርግ እችላለሁ ኦን ፈንድድ አካውንት ማለት ነው። ናው እንዳልኳችሁ ይሄንን ሪስክ ለማድረግ ወደ አግሬሲቭ ሪስክ ለመምጣት ሴታፕ ኳሊቲው በጣም ኤክሰፕሽናሊ አሪፍ መሆን አለበት። ዴን ይሄንን አካውንት ሉዝ ብታረጉትም መተካት የምትችሉት አካውንት መሆን መቻል አለበት። አትሊስት ለምሳሌ 5 ጊዜ መግዛት የምትችሉት አካውንት መሆን መቻል አለበት። ለምሳሌ 10,000 አካውንት ከሆነ 2% ሪስክ ለማድረግ አትሊስት 5-6 ጊዜ ኮምፎርታብሊ መግዛት የምትችሉት ከሆነ ፈርስት ፌዟን ለማለፍ አግሬሲቭ ሪስክ ልትጠቀሙ ትችላላችሁ። አግሬሲቭ ሪስክ የምትጠቀሙት ስቲል ማንኛውም ሴታፕ ላይ አይደለም፣ በጣም A+ ሴታፕ የሚባለው ላይ ብቻ ነው የምንጠቀመው ማለት ነው። ኦኬ ሌላኛው ማርኬት ኮንዲሽን። ማርኬት ኮንዲሽኖች እንዳልኳችሁ አሁን ላላችሁበት ሌቭል በደንብ አትረዱትም፣ ነገር ግን just to give you an introduction ማርኬቱ የተለያየ አይነት ሳይክል አለው። ኦኬ ስለዚህ ሁል ቀን ፋሲካ የለም እንደሚባለው ሁሌ ጥሩ ማርኬት አይኖርም። አንዳንዴ ማርኬቱ አንዳንድ ወራቶች በጣም አስቀያሚ ወራቶች ሊሆን ይችላሉ። አንዳንድ ሳምንት በጣም መጥፎ ሳምንት ሊሆን ይችላል። ኢቭን ቀን ራሱ በጣም መጥፎ ቀን ሊያጋጥመን ይችላል። ኮንዲሽኑ ማለት ነው። በጣም ቾፒ የሆነ ሲክ ኤንድ ዲስትሮይ የሆነ ሞዴል ያለው ራይት፣ ወደ ታችም ወደ ላይም ዝም ብሎ እየመጣ የሚያጸዳ ማርኬት ሊሆን ይችላል። ዳይሬክሽን የሌለው የመሳሰሉ ነገሮች እነዚህ ያጋጥማሉ። ሆነ መንዝሊ ያጋጥማሉ። ባድ ማርኬት ኮንዲሽን ያለበት አመት ራሱ ልናሳልፍ እንችላለን እንደ ትሬደር ማለት ነው። ስለዚህ ማርኬት ኮንዲሽኑ ጥሩ ሲሆን ግን እንዳልኳችሁ ይህንን በኤክስፒሪየንስ ነው ልታገኙት የምትችሉት። ያው ዳታ ኪፕ ልታደርጉ ትችላላችሁ ያንን ነገር ለማፍጠን። ነገር ግን ጀስት አሁን ይሄ ነገር እንዳለ ጀስት ሜንሽን ላደርግላችሁ ማለት ነው። ነገር ግን ማርኬት ኮንዲሽኑ በጣም አሪፍ ሲሆን፣ ሴታፑ በጣም ሃይ ኳሊቲ ሲሆን ኦኬ ኢን ዲስ ታይፕ ኦፍ ኮንዲሽን ለምሳሌ አግሬሲቭ ሪስክ ኦር ኖርማል ሪስክ ልጠቀም እችላለሁ እንደ ሴታፕ አይነት ማለት ነው። ኦኬ ማርኬት ኮንዲሽኑ መጥፎ ሲሆንስ ለምሳሌ ያን ያህል ኮንፊደንት ያልሆንኩበት ሳይክል ሊሆን ይችላል። ለምሳሌ ማርኬቱ በጣም ጥሩ ባክ ቱ ባክ ዊኮችን አሳልፎ በጣም አሪፍ ትሬንዲንግ የሆነ ሳምንታቶችን አሳልፎ ለምሳሌ 3ኛው ሳምንት ኮንሶሊዴት ሊያደርግ ይችላል ኦር ሪትሬስ ሊያደርግ ይችላል። ስለዚህ ማርኬት ኮንዲሽኑ ጥሩ ላይሆን ይችላል ብዬ ያሰብኩት ሳምንት ከሆነ አግሬሲቭ ሪስክ አልገባም ማለት ነው። ኦኬ ለመግባት በተአምር አላስበውም አግሬሲቭ ሪስክ፣ ምክንያቱም it's not my advantage ማለት ነው አይደል? ስለዚህ ኖርማል ሪስክ በጣም አሪፍ ሴታፕ ከሆነ፣ ካልሆነ ወደ ኮንዘርቬቲቭ ሪስክ ውስጥ እገባለሁ። ከተቻለ ያን ያህል በጣም መጥፎ ኮንዲሽንም ደግሞ ከሆነ ኖ ትሬድ ይሆናል ማለት ነው። ኖ ትሬድ ማለት በቃ አለመግባት ማለት ነው። ትሬዱን አለመግባት፣ ቻርት ዘግቶ ሌላ ነገር ማድረግ፣ ይሄ ራሱን የቻለ ትሬድ ነው። ኦኬ ትሬድ አለማድረግ ራሱን የቻለ ትሬድ ነው እና የሪስክ ማኔጅመንት ስታይል መሆን የሚችል ነገር ነው። ኦኬ ስለዚህ ትሬድ አላረጋችሁ ማለት you're keeping your capital። ኦኬ ስለዚህ ትሬድ አለማድረግ መች ማድረግ እንደሌለባችሁ ማወቅ ራሱን የቻለ የትሬዲንግ ስኪል ነው ማለት ነው። ኦኬ ስለዚህ ሪስክ በዛም ማኔጅ ልናደርግ እንችላለን። ኮንዲሽኑ ካልተመቸን፣ ጥሩ ሴታፕ ካላየን ኦኬ እና ካፒታላችን ካልፈቀደ ትሬድ አለመግባት is the right ሪስክ ሞዴል ማለት ነው ላለንበት ሲቹዌሽን። ስለዚህ በእነዚህ ሲቹዌሽኖች ሪስካችንን
ልንከፋፍል እንችላለን ማለት ነው። ኦኬ ሶ ጀነራል አይዲያው ይሄ ነው ቤዚካሊ። ዴን ኦፍ ኮርስ ወደፊት ትሬድ ስታደርጉ ዊኒንግ ስትሪኮች ሊኖራችሁ ይችላል። ኦኬ ሉዚንግ ስትሪኮችም ሀፕን ያደርጋሉ። ለምሳሌ መጥፎ ኮንዲሽኖች ሲያጋጥሙ ስፔሻሊ ደግሞ ስትጀምሩ የኤክስኪዩሽን ኤረሮች ይኖራሉ። ገና ኤጃችሁን እየለመዳችሁን የመሳሰሉ ነገሮች። ስለዚህ በተከታታይ 8 9 ትሬድ 10 ትሬድ ሉዝ ልታደርጉ ትችላላችሁ። ለምሳሌ ስፔሻሊ ዊን ሬታችሁ ዝቅተኛ ከሆነ ለምሳሌ ኦኬ ዊን ሬታችሁ ዝቅ ያለ ግን ሃይ አርአር ትሬደር ከሆናችሁ ኖርማሊ ተርታ ሎሳችሁ ከፍተኛ ነው አይደል? ስለዚህ እንደዛ በሚሆንበት ጊዜ ሉዚንግ ስትሪክ በጣም ሀፕን በሚያደርግበት ጊዜ ራይት አግሬሲቭ እንሆናለን። አንዳንዴ ብዙ ምን ሰራው ስተት ማለት ነው። ስለዚህ ያንን ቶሎ ለማስመለስ ለምሳሌ አንድ ሰው እንደዛ እኔም እንደዛ አክቹሊ ያደርግ ነበርና ሌትስ ሴይ $1000 ለምሳሌ ዲፖዚት አድርገው ሌትስ ሴይ $100 ሪስክ አደረገ አንድ ሰው ያንን ሉዝ አደረገው። ዴን ያንን ለማስመለስ $200 ድጋሚ ሪስክ ያደርጋል። ዴን ያንን ሉዝ ያደረገ ድጋሚ ለማስመለስ በቃ 300 ደግሞ ሪስክ ያደርጋል። እሱን ለማስመለስ ቀጣይ እንዳለ ያለውን የሙሉ የአካውንቱን ሪስክ አድርግ ነበር እኔ ማለት ነው። ራይት ሶ ይሄ ሲሆን ምንድነው ሉዝ ባደረግኩኝ ቁጥር ሳይኮሎጂ የበለጠ ወደ ሪቬንጅ እየሄደ በተጠጋ ቁጥር ሜንታሊ ያለውበት ኦፕሬት እያደረግኩበት ያለው የሜንታል ሌቭል ራሱ ልክ ሳይሆን አግሬሲቭ ሪስክ የምጠቀም ከሆነ አካውንቱን ብሎ ነው የማደርገው። ምንም ጥያቄ የለውም ማለት ነው። ኦኬ ስለዚህ ይሄ ሀፕን በሚያደርግበት ጊዜ ግን ቱ ሰርቫይቭ the right risk ሞዴል የትኛው ነው የሚሆነው? it's either no trade or ደግሞ ኮንዘርቬቲቭ ትሬድ ማለት ነው፣ ወይ ኮንዘርቬቲቭ ሪስክ ነው የምጠቀመው። ስለዚህ ሉዚንግ ስትሪክ ውስጥ ዲፕ የምገባበት ሰዓት ላይ ኮንፊደንሴ እየተሸረሸረ ኦኬ ኤጄ ላይ ጥርጣሬ ያሳደረብኝ ሜንታል ድሮዳውን ገብቼ ኦኬ ስለዚህ ጥሩ ፊሊንግ ላይ ላልሆን እችላለሁ። ራይት ስለዚህ ጥሩ ሙድ ላይ ላልሆን እችላለሁ። በዚህ ሰዓት ላይ ትሬድ ባናረግ ይመከራል። ከገባን ግን ኳሊቲ ሴትአፕ አድርገን ከገባን አትሊስት ኮንዘርቬቲቭ ሪስክ መጠቀም ይኖርብናል ማለት። ምክንያቱም የራሴን የሜንታል ስቴት ላላምነው እችላለሁ። ስፔሻሊ ስትጀምሩ ደግሞ ይሄ በጣም ሀፕን የሚያደርግ ነገር ነው ማለት ነው። ስለዚህ ላላችሁበት ሲቹዌሽን፣ ላላችሁበት ሴትአፕ፣ ላላችሁበት የማርኬት ኮንዲሽን ኦኬ የትኛው የሪስክ ሞዴል ነው የምጠቀመው የሚለውን መምረጥ ይሄ በጣም ትልቅ ስኪል ነው የሚሆነው ማለት ነው። እና ይህን ሁሌ አስዩም ማድረግ ይኖርባቸዋል። ኦፍኮርስ ፐርሰናል አካውንት ላይ ስንመጣ አፕሮቹ ትንሽ ይለያል። የራሳችንን የሆነ ሪስክ ሞዴል ለብቻ ደግሞ ልናወጣ እንችላለን ማለት ነው። እሱንም ስናወጣ ካለን ካፒታል እና ኢንካም አንጻር ነው። ለምሳሌ አንዳንድ ሰው ለምሳሌ በጣም አሪፍ ኳሊቲ ሴትአፕ ሲያገኝ ሌትስ ሴይ 5% 10% ሪስክ ሊያደርግ ይችላል ሆነ ፐርሰናል አካውንት ማለት ነው። ፍሊፕ ለማድረግ ለምሳሌ የምትሄዱ ከሆነ ስሞል አካውንቶችን 100% 50% ሪስክ እየተደረገ ነው የሚሄደው። ሶ አግሬሲቭ ሪስክ ነው። ስለዚህ አሁን ብዙዎቻችሁ ቀጥታ የምትገቡት ብሩ ላይ ቸኩላችሁ ስለሆነ ቀጥታ አግሬሲቭ ላይ ትገባላችሁ። አካውንት 100 ዲፖዚት አድርጋችሁ 10,000 ማድረስ ምናምን ያ አይ ካን ሾው ዩ እንዴት እንደምታደርጉት I've done it multiple times ምናምን። ግን መጀመሪያ አግሬሲቭ ሪስክ አፕላይ ከማድረጋችሁ በፊት አብዛኞቻችሁ ገና ኤጁን ራሱ በደንብ አልተማራችሁትም። ማርኬቱን በደንብ አንደርስታንድ አላደረጋችሁትም። ራይት ስለዚህ በደንብ እሱን የሚደግፍ ኢንካም እና ካፒታል ደግሞ የላችሁ ማለት ነው። ስለዚህ $100 ፍሊፕ ለማድረግ አትሊስት ያ 5 ጊዜ 6 ጊዜ ሉዝ ብታረጉት ራሱ $100 ብሎ ቢያደርግ ራሱ ለእናንተ ማተር የማያደርግበት ደረጃ ላይ መድረስ አለባችሁ። ያለበለዛ ትንሽ በጨመረ ቁጥር ትንሽ ዝቅ ባለ ቁጥር ኢሞሽናሊ በጣም በጣም ዴቫስቴትድ ነው የምትሆኑት ማለት ነው። ስለዚህ እነዚህ ነገሮች ሳይስተካከሉ አግሬሲቭ ሪስክ መግባት just a formula for failure ማለት ነው። እኔ በተደጋጋሚ ያደረኩት ነገር ነው እና ደግሞ ያው እንደማይሆን አይቻለሁ ማለት ነው። ስለዚህ በተቻላችሁ መጠን እነዚህ ውስጥ አሳልፉ። ካፒታላችሁ ጥሩ ከሆነ እንዳልኳችሁ ኢንካም ካላችሁ ምናምን you can play around with the normal risk። ነገር ግን እየለመዳችሁ ከሆነ ኤጃችሁን በደንብ አውቃችሁ ዊኒንግ ሬታችሁን አትሊስት ይሄ የ3 የ4 ትሬድ አይደለም አትሊስት የተወሰነ ወራት 3 ወር 6 ወር አካባቢ ድረስ ያው ኖርማሊ ጀስት ይሄንን ለአሁኑ ነው ያልኳችሁ እንጂ አትሊስት 1 year 2 year ምናምን ብታሳልፉ ጥሩ ነው በደንብ ፐርፎርማንሳችሁን ለመረዳት ማለት ነው። ነገር ግን ቢያንስ ለ3 ወር ለ6 ወር ምን ያህል ኮንሲስተንት መሆን ይችላለሁ፣ ዊን ሬቴ ምን ያህል ነው፣ አቨሬጅ ሪስክ ሪዋርድ ሬሽዮ እንዴት ነው፣ ኦኬ እነሱን ነገሮች ከዚህ በፊት አይ ቲንክ ሌቭል 1 ላይ ሌቭል 3 ላይ ምናምን
ስለ እንደዚህ አይነት ነገር አውርቻችሁ ነበር፣ ስለ አራር የመሳሰሉ ነገሮች። እነዚህን ዳታዎች ፐርፎርማንሳችሁን ያዙና ምን አይነት ትሬዶች ናቸው በጣም ጥሩ ፐርፎርም የሚያደርጉት። ስለዚህ ለእንደዚህ አይነት ሴታፕ you can go for 1%, right? በጣም ጥሩ ኮንዲሽን የምትሉት ከሆነ you can go for 1%። ለጊዜዎችን አቮይድ አድርጓትና ማለት ነው። ን ቀስ ብላችሁ ስኬል ማድረግ ትችላላችሁ ማለት ነው። ይሄ this is በጣም ኢምፖርታንት የሆነ ነገር እንዳልኳችሁ። ሪስክ ማኔጅመንት ካለመዳችሁ የትኛው ሪስክ ሞዴል በትኛው ሰዓት ላይ አፕላይ ማድረግ አለብኝ ብላችሁ ይሄ ማወቅ ብቻም ደግሞ ሳይሆን ዲሲፕሊን መሆን መቻል አለባችሁ ይህንን አፕላይ ለማድረግ ማለት ነው። ያለበለዚያ እንግዲህ በጣም ከባድ ነው የሚሆነው ትሬዲንግ ማለት ነው። ዊዛውት ሪስክ ማኔጅመንት ምንም አይነት ኤጅ ቢኖራችሁ ታፈንዱታላችሁ። that's why usually anyone like I'm sure like እዚህ ይህን ቪዲዮ ራሱ ለምታዩት እዚህ ሌቭል 5 ላይ ላላችሁ ማለት ነው በእርግጠኝነት አንድ 10,000 ዶላር ምናምን እጃችሁ ላይ ቢኖር ኦር አካውንታችሁ ውስጥ ብታስገቡት ያ አካውንት የመፈንዳት ቻንሱ በጣም ከፍተኛ ነው። ምክንያቱም ያንን አካውንት ማኔጅ ለማድረግ የሚያስፈልገውን ዲሲፕሊን እና ኢሞሽናል አቢሊቲ ገና ቢልድ አላደረጋችሁም። ኦኬ፣ እሱ ደግሞ ስሎሊ የሚመጣ ነገር ነው፣ ስለተቻኮላችሁበት የሚመጣ ነገር አይደለም። እሱ ሳይመጣ ገንዘቡን ብትሰሩትም ገንዘቡን ሃንድል ማድረግ አትችሉም። ትሬዲንግ ገንዘብ መስራት ብቻ አይደለም፣ you have to keep what you make። ኦኬ፣ እሱን ለማድረግ ኢሞሽናሊም በደንብ ማቹር እያደረጋችሁ መሄድ አለባችሁ። ስለዚህ ዲሲፕሊኑን ከወዲሁ ነው የምትገነቡት ማለት ነው። ስለዚህ ከዛ ውስጥ መካከል ደግሞ ያው ሪስክ ማኔጅ ስታደርጉ ባላችሁበት ለራሳችሁ ቃል መገዛት መቻል አለባችሁ። ለምሳሌ ኦኬ 0.5 ብቻ ነው ሪስክ ማድረገው ካላችሁ you have to risk only 0.5። ኦኬ፣ ስለዚህ በዛ መልኩ መሄድ ይቻላል። ሪስክ ማኔጅመንት እንግዲህ ይሄን ይመስላል ማለት ነው። በጣም ቀላል ነው፣ በተደጋጋሚ የምትሰሙት ነገር ነው። ነገር ግን ጀስት ኢንቱ ኮንሲደሬሽን ብትወስዷቸው የምላቸው ነገሮች እነዚህ ናቸው። ሞር ኦን ዲስ ደግሞ ጠቅለል አድርገን የመጨረሻውን ሴሽን በምናይበት ጊዜ ይህንንም በተወሰነ የያዘ አንድ የትሬድ ሪካፕ ነገር ሰጣችኋለሁ ማለት ነው። ለዛሬ በዚህ እንጨርሳለን። ይመቻችሁ።